እናንተም እንግዲህ የጠፋባችሁን ዕቃ ልታገኙ ትችላላችሁ። እና ግዙት። ግን እዲ ይሄውን $14 ነው። 4550 ይህ ቀለበት $4550 እዲ እርግጠኛ ነኝ ይሄ ከፈርስት ክላስ ነው የተገኘው። ፈርስት ክላስ ውስጥ ኢኮኖሚ ክላስ እንደዚህ አይነት ዕቃ አይጥልም። ጥሎም ከሆነ አብዷል ማለት ነው። ይዞያው ሙዚየም ውስጥ ምናምን ኢትዮጵያን የሚመለከቱ ተጥለው የተገኙ ከሻንጣ ውስጥ የተገኙ እንዲሁም የተረሱ ብዙ ነገሮች አሉ ማለት ነው። ኢትዮጵያዊ አውሮፕላን ውስጥ ጥሎት የወረደው ዕቃ እዚህ ውስጥ ተቀምጧል። ይህን እንዴት ትረሳለህ? አሁን ይሄንም ያክል ነገር እንዴት ይረሳል? በስመ አብ። ሰው እንዴት እባብ አድርቆ ይዞ ይጓዛል? ሉክ እባብ የደረቀ እባብ ነው ይዞ ሲጓዝ የነበረው። ለመሆኑ እስከ ዛሬ በአየር መንገዶች ስትጓጓዙ የሚጠፋው ሻንጣ የት ነው የሚሄደው? ክሌም ያልተደረጉ ሻንጣዎች ለመሆኑ ተሰብስበው የት ይሄዳሉ? ያለሁት በሀገር አሜሪካ አላባማ በተባለች ግዛት አንድ ትንሽ ከተማ ውስጥ ነው። ይህንን ሱቅ ብዙዎች አያውቁትም። አንክሌምድ ባጌጅ ይባላል። በአየር መንገዶች ላይ የጠፉ ሻንጣዎች ከተለያየ ቦታ ተሰብስበው የሚሸጡበት ቦታ ነው። እንግዲህ ተጓዦች በአውሮፕላን ሲጓዙ በጣም የተለያየ ነገር ይዘው ይጓዛሉ። እኔም ተጓዥ እንደመሆኔ በዓለም ዙሪያ በጣም በብዙ አየር መንገዶች በየጊዜው ጉዞ አደርጋለሁና የሻንጣ መጥፋት በተለያዩ አየር መንገዶች ላይ በመላው ዓለም ያጋጥማል። ነገር ግን የጠፉ ሻንጣዎች የት ይሄዳሉ የሚለውን በተመለከተ እስካሁን ብዙ አይወራም። ኦንላይን ላይ አንዳንድ ቦታ ይሸጣሉ ተብሎ ይወራል። ይሄ ግን ካምፓኒ ከኋላ የምታዩት አንክሌምድ ባጌጅ የተባለ ካምፓኒ በ1970 ዓመተ ምህረት የተመሰረተ ነው። ከተለያዩ አየር መንገዶች የጠፉ ሻንጣዎችን በጅምላ እየሰበሰበ እየተፈቱ ይሸጣሉ። በጣም ብዙ አስገራሚ ነገሮች ሻንጣ ውስጥ ተገኝተዋል። አሜሪካ ውስጥ ብታምኑም ባታምኑም እንግዲህ ሀገሪቷን በጣም ሰፊ በመሆኗ በየቀኑ 45000 የንግድና የመንገደኞች በረራ በመላው አሜሪካ ይካሄዳል። ታዲያ እነዚህ 45000 በረራዎች ደግሞ ብዙ ሰዎች ይጓዛሉና ሻንጣ ደግሞ መጥፋት ስለሚያጋጥም እነዛ ሻንጣዎች ሁሉ እየተሰበሰቡ እዚህ ተቋም ውስጥ ይሸጣሉ። በዓለም ላይ የጠፉ ሻንጣዎችን ነው የምሸጥላችሁ በማለት በግልጽ ተናግሮ እየሰበሰበ ሻንጣውን የሚሸጥ ተቋም በዓለም ላይ ያለው ይሄ ብቻ ነው። ስለዚህ እንግዲህ ዛሬ ይህንን አስገራሚ ሱቅ እንጎበኘዋለን። ጉዞ ስንል እንግዲህ የተለያዩ ሀገራትን ቦታዎች እንደምንጎበኘው ሁሉ ጊዜ ደግሞ እንዲህ አይነት አስገራሚና የተለዩ ነገሮችንም አስጎበኛችኋለሁ። ስለዚህ ሜክ ሹር ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን እንዳትረሱ። ለማታውቁኝ አቤል ብርሃኑ የወይኗ ልጅ እባላለሁ። በቅርቡ ብዙ ሚሊዮን እንገባለን። ለማንኛውም ይህንን ቪዲዮ ደግሞ በክብር ስፖንሰር አድርጎ ወደ እናንተ እያቀረበ ያለው ፊሶን ሪል ስቴት ነው። ከፊሶን ሪል ስቴት ማስታወቂያ በኋላ ተመልሰን እንገናኛለን። ይግቦ በ45000 ካሬ ሜትር ላይ ወደ ተንጣለለው የፊሶን ሪል ስቴት እንኳን ደህና መጣችሁ። ቤቶቻችን ተጠናቀዋል። ይምጡና ይረከቡ። በተንጣለለው የፊሶን መንደር ታውን ሃውስ፣ ቪላና አፓርትመንት እንደ ምርጫው አቀርበናል። ዘመናዊና ቅንጡ አፓርትመንቶቻችን ከባለ 1 እስከ ባለ 3 መኝታ ተሰናድተዋል። እርሶን ይጠብቃሉ። የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 24 ሰዓት የማይቋረጥ ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያ፣ የደህንነት ካሜራ ጨምሮ ይሄ ቀረሽ የማይባል ዘመናዊና ቅንጡ አፓርትመንት። ምርጫው ቪላ ከሆነ ደግሞ የተሟላና በ340 ካሬ ሜትር ላይ ያረፈ በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን፣ 1 ባህላዊና 1 ዘመናዊ ኩሽናዎችን በውስጡ ያቀፈ ቤትም አለን። ታውን ሃውስስ ቢሉ በፊሶን መንደር ምን ጠፍቶ 5 መኝታ ቤት፣ 6 መታጠቢያ ቤትን፣ 1 ባህላዊና 1 ዘመናዊ ኩሽና አካቶ በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ግቢ ያለው የፊሶን መንደር። ይምጡ፣ ዛሬውኑ የቤት ባለቤት ይሆኑ። በ0952 78 78 78 ወይም በ0952 79 79 79 ላይ ሃሎ ይበሉን። ፊሶን ሪል ስቴት የርሶ። ኦኬ እንግዲህ ድርጅቱ የተመሰረተው በ1970 ነው። ድርጅቱን ከመጎብኘታችን በፊት ያው ስቶሪ ታይም ማለት ነው። ስለዚህ ድንገት አንድ ሰውዬ በ1970 ዓመተ ምህረት ተቀምጦ እንደዚህ ያወራ፣ የድርጅቱ መስራች ባሪያን ይባላል። ተቀምጦ እንዲህ እየተነጋገረ ያወራ ነበር ከሰዎች ጋርና አየር መንገድ ሻንጣ ጠፋብኝ ምናምን እያለ የሆነ ሰውዬ ያወራልና አየር መንገዶች ሻንጣ ይጥላሉ ማለት ነው የሚል ነገር አሰበ። ከዛ በኋላ በመኪና ተከራየና ትራክ ተከራይቶ በቀጥታ ወደ አንድ አየር መንገድ ሄዶ ይህንን ጉዳይ አማከራቸው። የሚጠፉ ሻንጣዎች ለምን ለኔ አትሰጡኝም በማለት አናገራቸው። ዲል አደረገ። በአሁን ሰዓት እንግዲህ በሀገር አሜሪካ ብቸኛው የጠፉ ሻንጣዎችን የሚገዛ ተቋም ነው። ነገር ግን የጠፉ ሻንጣዎችን ከየትኛው አየር መንገድ እንደሚገዛ አይናገርም። ስለዚህ ያ ሰው እንግዲህ ይህንን ተቋም ሲመሰረት $300 ብቻ ነበር እቃዎችን የገዛው። ዛሬ ግን በመቶ ሺዎች የሚቆጠሩ ዶላር፣ በሚሊዮን ዶላር የሚያወጡ ሻንጣዎችን ከመላው ዓለም ይገዛል፣ አምጥቶ እዚህ ይሸጣል ማለት ነው። በነገራችን ላይ መሸጫ ብቻ አይደለም ያለው፣ ሙዚየም ጭምር አለው እዚህ ጋር እንደምታዩት። ስለዚህ ልክ ስንጨርስ የተቋሙን ሙዚየም ሁሉ እናየዋለንና እንደምታዩት በጣም ግዙፍ ነው። ይሄ ሁሉ ነው እንደምታዩት በጣም ትልቅ ነው። ውስጡን እናየዋለን። ማንጎበኛው አይኖርም። ኦኬ ኑ ወደ ውስጥ እንግባ። እንግዲህ እንኳን ደህና መጣችሁ። ልክ ስትገቡ እንግዲህ በግራና በቀኝ እንደዚህ
አይነት ቦታ ነው የምታገኙት። ያው የሻንጣ ምናምን የጉዞ ድባብ ለመፍጠር ሞክረዋል። እዚህ ጋር እንደምታዩቸው ሻንጣ አለ፣ ቴሌቪዥን አለ። እዚህ ጋር እንደምታዩት የሻንጣ ድባብ አለው። በጣም ደስ ይላል። በነገራችን ላይ በሱቁ ሁላ ለፎቶ መነሻ የሚሆን የተለያዩ ቦታዎች ላይ አድርገዋልና ኤቭሪ ቦታ ላይ ለኢንስታግራም እንዲመች አድርገው ራሳቸውን ማስተዋወቅ ይፈልጋሉና ለኢንስታግራም የሆነ ለፎቶ እንዲመች አድርገው የተለያዩ ቲሞችን አድርገዋል ማለት ነው። ኤቭሪ ኮርነርና በጣም ነው ደስ የሚለው። አሁን እንግዲህ ሱቁን መጎብኘት እንጀምር ማለት ነው። ተከተሉ። ኦኬ አሁን ሱቅ ውስጥ ነን። ልብሶች አሉ፣ ጌጣጌጦች አሉ፣ ጫማዎች አሉ፣ ኤሌክትሮኒክስ አሉ። ያው እንግዲህ በጣም ጃይንት የሆነ ሱቅ ነው። ኦኬ እንግዲህ የአየር መንገድን ህግ ስናነሳ ሆል አሜሪካ ውስጥ ያሉ አየር መንገዶች የራሳቸው የሆነ የ90 ቀን ህግ አላቸው። አንድ ተጓዥ 90 ቀን ብቻ ነው የሚጠበቀው ሻንጣውን ጥሎ ከወረደ። እንግዲህ በተለያየ ምክንያት ሻንጣ ይጠፋል። በአሰራር ሁኔታ እንግዲህ የአየር መንገድ ውስጥ ያለውን ሻንጣ እንዴት ነው የሚሰራው፣ ሻንጣ ከተረከቡ በኋላ እንዴት ሆኖ ነው እዛ ራይት የሆነ ኤርፕሌን ላይ ሄዶ የሚጫነው ራሱን የሆነ በጣም አስገራሚ የሆነ ያጫጫን ሲስተም አለው። ከዛም ባሻገር እንግዲህ በዛ ምክንያት ሊጠፋ ይችላል በአየር መንገዱ ስህተት። እንዲሁም ደግሞ ከወጣ በኋላ ሰዎች 4-5 ሻንጣ ይዘው ይሄዱና 3ቱን ይዘው አንዱን ረስተው ይሄዳሉ። ከዛ በኋላ መተው ክሌም አያረጉም፣ በቃ ይረሱታል። ስለዚህ አጠቃላይ መንገደኛው 90 ቀን ብቻ ነው የሚጠበቀው። በአየር መንገዱ ስህተት ከጠፋ ወይ ውስጥ ያለው ተከፍቶ ከተገኘ ወይ ምናምን አየር መንገዱ ኮምፐንሴት ያደርጋል። ለዛ ማካካሻ ከከፈለ ሻንጣው የአየር መንገዱ ነው ማለት ነው በእነዚህ በአሜሪካኑ አየር መንገድ ህግ መሰረት። እንዲሁም ደግሞ 90 ቀን ሙሉ ሻንጣው ተቀምጦ ይጠብቅና ካልመጣ መጋዘን ማጣበብ የለበትም። አውጥቶ አየር መንገዱ ለዚህ ለነ ባጌጅ ክሌም ይሰጠዋል ማለት ነው። ስለዚህ ባጌጅ ክሌም እነዛን እቃዎች ከፍቶ ያሉትን እያንዳንዳቸው የዲዛይነር ልብሶች ናቸው ወይ ኦሪጂናል ልብሶች ናቸው ወይ ተራት ልብሶች ናቸው የተገኙት እያንዳንዱ እቃዎች እየተለዩ ማለት ነው ይቀመጣሉ ማለት ነው። ስለዚህ የኢትዮጵያንን ጨምሮ በጣም ብዙ ቁሳቁሶች ነው ያሉት። አልባሳቱ እንግዲህ አልባሳቱ ያው የኢትዮጵያ ነኝ አይሉም፣ ነገር ግን ሙዚየም ውስጥ ምናምን ኢትዮጵያን የሚመለከቱ ተጥለው የተገኙ ከሻንጣ ውስጥ የተገኙ እንዲሁም የተረሱ ብዙ ነገሮች አሉ ማለት ነው። ስለዚህ ለማየት እንሞክራለን ማለት ነው። እንግዲህ እነዚህ የተለያዩ ሱፎች ናቸው። ሱፍ ዋጋ በዛው እያየን $194 ሉክ ይሄ ሱፍ $194። በነገራችን ላይ ይከፋፈላሉ የዲዛይነር ነው ወይስ ደግሞ ብራንዶቻቸው ማለት ነው። በጣም ብዙ ውድ ብራንዶች ስላሉ ማለት ነው። ይሄ የሱፍ ጫካ ነው እንዴ! ይሄውን $14 ነው። ይሄ በስመ ይሄ ተጓዡ ለብሶታል ራሱ ማአት ጊዜ ስለለበሰው ይሄ ከባድ ነው። የሀገር ሱፍ ሁሉ ሱፍ ይጠፋል። እንግዲህ ይሄ ሁሉ ያልቃልኩ በየቀኑ ይገባል። ጧት አስቡ ብዛቱ ምንድናቸው እነኚህ። የሱፍ ይሄ እንትን እንደዚህ የሚያስሩበት ከኋላ ገመዱ ነገር። ልብስና ጫማ ያው በዋናነት እንግዲህ በጣም ብዙ ያሉት ልብስና ጫማዎች ናቸው ማወቅ ያለባቸው። ሌላኛው ደግሞ የመጽሐፍት ወርልድ። እንደምታዩት ብዙ ተጓዦች መጽሐፍ ይዘው ነው የሚጓዙት። ስለዚህ እንደምታዩት ማአት አይነት መጽሐፎች ነው ያሉት፣ ፊክሽኖች ምናምን፣ ልብ ወለድ በቃ ይሄ ነው አልላችሁም። ሉክ ኮርነሩ እያንዳንዱንና የህፃናት መጽሐፍትም ብቻ እዚህ ጋር ተለይቶ ነው ያለው እንደምታዩት። አሁን ደግሞ ጌጣጌጦች ናቸው ያው የሚጣሉ ጌጣጌጦች እንደምታዩቸው። እነዚህ ሁሉ ከሻንጣ ውስጥ የተገኙ ጌጣጌጦች ናቸው እንደምታዩቸው። በነገራችን ላይ በጣም ብራንድ የሆኑ ኦሪጂናል የሆኑ ወርቆች፣ ዳይመንዶች እዚህ ይሸጣሉ። እዚህ ጋር የምታዩት ደግሞ ጌጣጌጦች ናቸው በሙሉ ይነግራቸዋል። እዚህ ጋር እንደምታዩት ሲልቨሮች አሉ። እነዚህ ሁሉ እንግዲህ ከሻንጣ ውስጥ የሚገኙ ናቸው እንደምታዩቸው፣ ብራንድ ናቸው። 4550 ይህ ቀለበት $4550 እንግዲህ እርግጠኛ ነኝ ይሄ ከፈርስት ክላስ ነው የተገኘው። ፈርስት ክላስ ውስጥ ኢኮኖሚ ክላስ እንደዚህ አይነት እቃ አይጥልም። ጥሎም ከሆነ አብዷል ማለት ነው። ይዞያው አይኖርም። ባይዘው በጣም ስቶሩ ከምገምተው መጀመሪያ ላይ የገመትኩትን አይነት አይደለም። በጣም ሰፊ ነው ከሚባለው በላይ። እዚህ ጋር ደግሞ ሌክዠሪ እቃዎች ናቸው የተገኙ። እዚህ ጋር እንደምታዩት የሌክዠሪ ቦታ ነው። ሌክዠሪ ይላል። እዚህ ጋር እንደምታዩት ሽቶዎች ምናምን በሙሉ ምክንያቱም የማይጣል ነገር የለም። ዝም ብለን ስናስበው ልክ እንደ ሰው ስናስበው ተጓዦች ማአት ነገር ይዘው ነው የሚጓዙት እና በየቀኑ ማአት ነገር ሊጣል ይችላል። ዋሌቶች አሉ እዚህ ጋር እንደምታዩት። ሌስኮ ደግሞ ጫማዎች አሉ። በነገራችን ላይ ስቶሩ በሁለት ይከፈላል። በስተቀኝ የምታዩት የወንዶች እቃ ነው፣ በስተግራ ደግሞ የሴቶችን እቃ ነው የምታገኙት ከስቶሩ ማለት ነው። ስለዚህ በስተቀኝ ነበርን አሳይቻችኋል። ወደ ኤሌክትሮኒክሱ ቦታ እንሂድ መጀመሪያ። እዚህ ጋር ደግሞ ፎቶ መነሻ ጭምራላቸው። ፎቶ ተነስታችሁ ምናምን ኢንስታግራም ላይ ባካችሁ ታጋርጉን ምናምን ይላሉ። በተለያየ ሁኔታ አዘጋጅተዋል። እዚህ ጋር መታችሁ እንደዚህ ቆማችሁ ፎቶ መነሳት ትችላላችሁ። ሄይ ሻንጣ እዚህ ነው የጣልከው ልጅ። ይሄ እዚህ ጋር የምታዩት ደግሞ ከአውሮፕላን ውስጥ የተገኘ ተጓዥ የረሳውና የወረደው ሻንጣ ውስጥ የተገኘ $4000 አንዱ ቦትል $4000 የሚሸጥ ውስኪ ነው ወንድም። የሰርግ ልብሶች፣ በዲዛይነር የተሰሩ ልብሶች ምናምን በቃ የማይሸጥ ነገር የለም። ይሄን ጫማ የጣልከው ሰውዬ ግን በሰላም ነው? እንኳን ጣልከው። ተሰቃይቷል እኮ ተሰቃይቷል እንላችሁ። ሌትስ ጎ ደግሞ ወደ ኤሌክትሮኒክሱ። ሉክ ምን ያህል ጃይንት እንደሆነ በጣም ሰፊ ነው። በነገራችን ላይ ከልብሶቹ ከምናምን በተጨማሪ ሻንጣዎቹ ራሱ ይሸጣሉ እንደምታዩቸው ማለት ነው። ሉክ ሻንጣዎች፣ የተለያዩ የእጅ ቦርሳዎች፣ ፓክ ማይሸጥ ነገር የለም። ብስማ ሰብስክራይብ አድርጋል ነው ረሳው እንደ ሻንጣው
ይሄ ደግሞ ኤሌክትሮኒክሱ ነው እንግዲህ እንደምታዩት የተለያዩ ሄድፎኖች ያው በየቀኑ እንግዲህ ተጓዦች አውሮፕላን ላይ ሄድፎኖች ረስተው ይወርዳሉ እና እንደምታዩቸው እነዚህ የኪንድል የአማዞን ማንበቢያዎች የተለያዩ ታብሌቶች በጣም ብዙ ማለት ነውና የማይጠፋ ነገር የለም። እዚህ መታችሁ መግዛት ትችላላችሁ። ሉክ ከኋላ የምታዩቸው ላፕቶፖች፣ ስልኮች በቃ የማይሸጥ ነገር የለም እና በጣም ብዙ ነገር በቃ ይሄ ነው ብዬ የምገልጽላችሁ ነገር የለም። እና እዚህ ጋር እንደምታዩት ደግሞ የሙዚቃ መሳሪያዎች ምንድነው የሚባለው ሳክስፎን በለው ቫዮሊን በለው ጊታር በሉት ይኸውላችሁ እንደምታዩት ማለት ነው ለሽያጭ ይቀርባሉ። እዚህ ጌሞች ምናምን እና በጅምላ ስለሆነ የሚገዟቸው ያው ዋጋቸው ኦብቪየስሊ ረከስ ያለ ነው የሚሆነው ማለት ነው። እንደምታዩት ደግሞ ወደዚህ ስትመጡ የህፃናት መጫወቻዎች ደግሞ በስፋት ታገኛላችሁ። እንደምታዩት እነዚህ እንግዲህ ቤዚካሊ ያው ቢች ያለበት ማያሚ ምናምን በሃማስ ተዝናንተው ሲመጡ የጣሉት ነው የሚሆነው እንግዲህ ሊሆን የሚችለው እሱ ነው። እዚህ ጋርም እንደምናየው የህፃናት ማዚያ ምናምን ነው። በጣም ሰፊ ነው ከምታስቡት በላይ። አንክሌምድ ባጌጅ ውስጥ ያው በአውሮፕላን ብዙ ነገር ሰዎች ይዘው እንደሚጓጓዙ እናውቃለን። ግን ደግሞ ያው በብዛት ልብስ ነው የሚሆነው። ሻንጣ ሰው ይዞ የሚሄደው ለልብስ ነው። ስለዚህ በብዛት ክፍሉን የሚይዙት ጫማና ልብሶች ናቸው፣ በተለይ ልብስ። ስለዚህ ከመላው አሜሪካ ስለዚህ ቦታ የሚያውቁ ሰዎች ወደዚህ እየመጡ በጣም ብዙ ልብሶች ይገዛሉና እናንተም እንግዲህ የጠፋባችሁን ዕቃ ልታገኙ ትችላላችሁ እና ግዙት። ግን እዚህ ከገባ በኋላ የእናንተ ንብረት አይደለም፣ አለቀ። አየር መንገዱ ኮምፐንሴት ስላደረጋችሁ ለጠፋው ሻንጣ የእናንተ ንብረት ተብሎ አይታሰብም። ግን መታችሁ ዕቃችሁን ማየት ትችላላችሁና እንግዲህ አንዳንድ ጊዜ ከልብስና ከጫማ ከምናምን ውጪ ደግሞ ለማመን በሚከብድ ሁኔታ አንዳንዴ በጣም አስገራሚ የተለየና ለማመን የሚከብድ ነገሮች ይገኛሉ። የተለያዩ ነገሮች እና እንደዛ አይነት ነገር የተለየ ነገር ሲያገኙ ደግሞ ምን ያደርጉታል? ሙዚየም አለው። ሙዚየም ውስጥ ይቀመጣል። ኑና አንድ ኢትዮጵያዊ ተጓዥ ረስቶት የወረደውን ደግሞ ላሳያችሁ። በጣም የሚገርም ነው። አክቹሊ አላቅም ወንድ ይሁን ሴት፣ ወይ ረስቶት የወረደው ወይ ረስታው የወረደች። በእርግጥ ይህን ቪዲዮ ካየሽ የጠፋብሽ ወይ የጠፋብህ አንተ ነህ ማለት ነው። እዚህ ነው ያለው። ኑ ላሳያችሁ። ይሄ እንደምታዩት እንግዲህ ሙዚየሙ ነው። ስለዚህ እዚህ ውስጥ የተቀመጡትን እቃዎች ላሳያችሁ። ይሄ እንግዲህ የአንክሌምድ ባጌጅ ሙዚየም ነው። እዚህ ውስጥ ያሉት እቃዎች ቅድም እንደነገርኳችሁ ሊገኙ የማይችሉ የተለያዩ ማለት ባለቤቶቻቸው የጠፉ ተገኝተው ግን ሲታዩ በእርግጥም ቅርስ የሆኑ በጣም ውድ የሆኑ በጣም አስገራሚ የሆኑ እቃዎች ተገኝተዋል። አንደኛው ግን በጣም የሳበኝና ትኩረቴን የሳበው እዚህ ጋር የምታዩት ይኸውልህ እንግዲህ በጣም በሚያስገርም ሁኔታ ወይ እኔን የምታቀኝ ወይም ማታቀኝ አሁን እያየሽ ያለሽ ወይ ደግሞ እያየክ ያለክ ከኢትዮጵያ ወደ አሜሪካ የመጣ መንገደኛ በገና ረስተሃል። ይሄ እንግዲህ በአሜሪካን አየር መንገዶች ላይ የተገኘ እቃ ነው። በገና ነው። ንብረትነቱ የኢትዮጵያ ነው። እንደዚህ አይነት ነገር ሲያገኙ ምንድነው የሚያደርጉት? ምን እንደሆነ በባለሙያ ይጠናል፣ ይመረመራል። ምን እንደሆነ ከተመረመረ በኋላ ይሄ ዝም ብሎ ገበያ ላይ ሊገኝ የማይችል የማይሸጥ ቁሳቁስ ሲሆን ታሪኩ ተጽፎ ይቀመጣል። እዚህ ጋር እንደምታዩት ኢትዮጵያን በገና ብለው እዚህ ጋር በዝርዝር ስለ ታሪኩ ምን እንደሆነ የማን እንደሆነ በመቼ እንደሆነ ተጽፎ ይቀመጣል። የማን እንደሆነ ስላችሁ የመንገደኛው ስም ምናምን ሳይሆን የየትኛው ሀገር ንብረት እንደሆነ እና እዚህ ጋር እንደምታዩት የኢትዮጵያ እንደሆነ ተጠቅሶ ታሪኩ ጽፎ እዚህ ጋር ተቀምጧል በክብር የኛ በገና ማለት ነው። እዚህ ጋር እንደዚህ ያደረጉ እንግዲህ የጠፋው በገና ምን እንደሆነ የኢትዮጵያ ንብረት እንዴት እንደሆነ በዲስፕሌይ እየቀያየሩ እዚህ ጋር የምታዩቸውን እቃዎች ሁሉ ዲስፕሌይ ላይ እንደዚህ እያደረጉ ያሳያሉ ማለት ነው። እዚህ ያው ስለ ኢትዮጵያ በገና ነው ሲናገር የነበረው። ከዛ በኋላ ደግሞ እየቀያየረ አንክሌምድ ባጌጅ ታዩታላችሁ ቪዲዮ ላይ አንክሌምድ ባጌጅ ላይ እየተቀያየረ እነዚህ ቁሳቁሶች የት ናቸው? ይሄ ሙዚየም ውስጥ ያለ ስክሪን ነውና ከየት የመጡ ናቸው ይላችሁ። አሁን ይሄ አፍጋኒስታን ወሰደ። አፍጋኒስታን ውስጥ ይሄ እቃ ማለት ነው። ይሄ እቃ ማለት የት አለ? አይ ቲንክ ይሄኛው አያችሁት? ይሄ እቃ የአፍጋኒስታን ነው። ስለዚህ ይሄ ከአፍጋኒስታን የመጣ ነው ብሎ እዚህ ጋር ስቶሪውን እንዴት እንደሚጫወቱ ያሳያል። የኢትዮጵያንም እንደዛው ያጫወቱ ያሳዩታል ማለት ነው። ስለዚህ በገና የረሳህና የረሳሽ የት ገባ እያልሽ ከሆነ እዚህ ነው። ግን አሁን ብትመጪ አይሰጡሽም፣ ምክንያቱም የአንክሌምድ ባጌጅ ንብረት ሆኗል። በነገራችን ላይ ይሄንን በገና አውሮፕላን ውስጥ የረሳሽው ወይም የረሳው ሰውዬ በጣም ትልቅ ውለታ ነው ያልከው። ምክንያቱም እኔ በፖዚቲቭ ነው የተረዳሁት። ምክንያቱም በጣም ብዙ ሰዎች በየቀኑ ይሄን ሙዚየም ይጎበኙታል። ብዙ ሰዎች እዚህ ሱቅ ይመጣሉ። ሱቁ ሲመጡ ሙዚየሙ ሳይገቡ አይሄዱም እና ስለ ኢትዮጵያ እንዲያውቁ አድርገሃል፣ ስለ ኢትዮጵያ እንዲረዱ አድርገሃል። አትሊስት የኢትዮጵያ ስም እየተጠራ ይውላል። ያው በእርግጥ ኢትዮጵያውያን ብዙ ሻንጣ ረስተዋል። ስለዚህ የተለያዩ ልብሶች አሉ ምናምን፣ እነዛ ግን ኢትዮጵያን አይወክሉም። ምክንያቱም ኢትዮጵያን ወክሎ የሚጠራ የሆነ ዩኒክ ነገር አይደሉም። ልብስ ሁሉም ይረሳል። ስለዚህ ይሄኛው ግን እዚህ ሙዚየም ውስጥ እንደምታየው ወይም እንደምታዩ እንግዲህ የኢትዮጵያ ስም በየቀኑ እየተነሳ በየቀኑ ሰዎች ስለኛ እንዲረዱ እዚህ ላይ ደግሞ ቪዲዮም ላይ በቴሌቪዥኖችም ከኋላይም እንደምታዩት በየቀኑ እየተጻፈ ከየት ሀገር እንደመጣ እየታየ በቪዲዮ ስለሆነ ትልቅ ነገር እንዳረክ ነው። እኔ እንደውም በፖዚቲቭ ነው የተሰማኝና ትልቅ ነገር እንዳረክ ወይም እንዳረክሽ ቁጠሪውና የሚገርም ነው። ይህን እንዴት ትረሳለህ? አሁን ይህንም ያክል ነገር እንዴት ይረሳል? በስመ አብ የቲቤቶች ነው እርግጠኝነት ሰውየው ምን ሆነ ነው ይህን የሚያክል ነገር እንዴት ይረሳል ወይ ደግሞ ይጠፋል?
ጠፋ ይላል አየር መንገዱ። ይሄን የሚያክል ነገር እዚህ ጋር እንደምታዩቸው እንግዲህ የሞተር ሳይክል እንትን ነው። ይሄ እንደምታዩቸው የፎቶግራፍ እቃዎች ምናምን ይሄ በቃ በጣም ዊርድ የሆኑ በጣም ሊገኙ የማይችሉ ሬር የሆኑ ይሄ አሁን አይ ቲንክ ወደ ኤዥያ አካባቢ ምናምን የሚጠቀሙበት ኮፍያ ነገር ወደ ራሽያ ምናምን እንደዛ ነገር የሚጠቀሙበት እንደዚህ አይነት ቀንዶች እዚህ ጋር እንደምታዩቸው ይሄ የጥንት ጊዜ ካሜራዎች ምናምን ስልኮች ሰው እንዴት እባብ አድርቆ ይዞ ይጓዛል? ሉክ እባብ የደረቀ እባብ ነው ይዞ ሲጓዝ የነበሩ። ዋው የኢጂፕሽያን የተለያዩ ይሄን በነገራችን ላይ ስለዚህ ቤት ሳነብር ራሱ ኢጂፕሽያን የተለያዩ እቃዎች ይገኛሉ እንደ መሚ ምናምን ኢጂፕሽያን ቅርጻ ቅርጾች እዚህ ጋርማ ተውት የውጊያ ነገሮችና እያንዳንዳቸው ይጻፋል እዚህ ጋር። አሁን ይሄ የድሮ ወታደሮች ለብሰው የሚዋጉት የነበረ ነው። እዚህ ጋር እንደምታዩት በዚህም ጋር እንደምታዩት በጣም ብዙ አይነት እቃ ነው ያለው። ይሄኛው ነው አንደኛ ሳነብ የነበረው በጣም የገረመኝ። ይሄ አሁን ቴሌስኮፕ ነው በድሮ ጊዜ ሲያዩበት የነበረ ለጠፈር ምርምር በድሮ ጊዜ ይጠቀሙበት የነበረ ከሙዚየሞች የጠፋ እቃ ነውና በሚያስገርም ሁኔታ ከአንድ ሰው መንገደኛ ሻንጣ ውስጥ ተገኘና የሚያስደንቅ ነው። እዚህ ሙዚየም ውስጥ ለተአምር አስቀምጠውታል ማለት ነው። እንግዲህ ይህንን ይመስላል። ካርታ አለ እዚህ ጋር ምናምን ብዙ ነገር አለና በጣም ኢንተረስትድ የሆነ ሱቅ ነው። እኔ እንደዚህ አይነት ሱቅ አይቼ አላውቅምና ሆፕፉሊ ብዙዎቻችሁም ላታውቁት ትችላላችሁና በጣም የሚያስገርም ነው። እንቀጥል። ይሄ ደግሞ የምታዩት እንግዲህ ህፃናት ነው። ከዚህ በኋላ የሴቶች አለ እዚህ ጋር እንደምታዩት የሴቶች ድረስ ወደዛ ደግሞ የህፃናት ልብሶች በስፋት አሉ ማለት ነው። እና እንደምታዩት እንግዲህ በጣም የሚገርም ሱቅ ነው። ሰዎች እንዲህም አይነት እቃ ይዘው ይመጣሉ የሚያስብል ዋው ሉክ እነዚህ የህፃናት ልብሶች የተለያዩ ነገሮች በጣም በርካሽ ዋጋ ነው የሚሸጡት። እና ይህ ምንድን ነው የአስማተኛ ልብስ የመሰለ $12 ዋው አሁን ይህ ጫማ እንዴት ሻንጣ ውስጥ ይገባላል? በመድኃኒዓለም ምንም ቡት ዋው የሚገርም ነው። እንግዲህ መጽሐፎቹ ሁሉም በየፈርጃቸው ናቸው። እነዚህ ደግሞ ፎሬን ላንጉጅ የሆኑ ናቸው። ከእንግሊዝኛ ውጪ የሆኑ መጽሐፎች የሚደረደሩባቸው ናቸው። የኢትዮጵያ አዩ አላገኘሁም። ጎበዝ ናቸው። መጽሐፍ አንረሳም በጥንቃቄ ምንም የኢትዮጵያ መጽሐፍ የለም ፎሬን ላንጉጅ እንትን ውስጥ ማለት ዝርዝር ውስጥ አላገኘሁትም። ይግቡ በ45000 ካሬ ሜትር ላይ ወደ ተንጣለለው የፊሶን ሪል ስቴት እንኳን ደህና መጣችሁ። ቤቶቻችን ተጠናቀዋል። ይምጡና ይረከቡ። በተንጣለለው የፊሶን መንደር ታውን ሃውስ፣ ቪላና አፓርትመንት እንደ ምርጫው አቀርበናል። ዘመናዊና ቅንጡ አፓርትመንቶቻችን ከባለ 1 እስከ ባለ 3 መኝታ ተሰናድተዋል። እርሶን ይጠብቃሉ። የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 24 ሰዓት ቋረጥ ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያ፣ የደህንነት ካሜራ ጨምሮ ይሄ ቀረሽ የማይባል ዘመናዊና ቅንጡ አፓርትመንት። ምርጫው ቪላ ከሆነ ደግሞ የተሟላና በ340 ካሬ ሜትር ላይ ያረፈ በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን፣ 1 ባህላዊና 1 ዘመናዊ ኩሽናዎችን በውስጡ ያቀፈ ቤትም አለን። ታውን ሃውስስ ቢሉ በፊሶን መንደር ምን ጠፍቶ 5 መኝታ ቤት፣ 6 መታጠቢያ ቤትን፣ 1 ባህላዊና 1 ዘመናዊ ኩሽና አካቶ በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ግቢ ያለው የፊሶን መንደር። ይምጡ፣ ዛሬውኑ የቤት ባለቤት ይሆኑ። በ0952 78 78 78 ወይም በ0952 79 79 79 ላይ ሃሎ ይበሉን። ፊሶን ሪል ስቴት የርሶ። ለመሆኑ አየር መንገዶችን ስናስብ፣ ሻንጣዎችን ስናስብ ሻንጣ ማጓጓዝ ራሱ በጣም ኮምፕሊኬትድ የሆነ ስራ እንደሆነ ታውቃላችሁ። አየር መንገዶች ሻንጣ ከተረከቡ በኋላ የሚያጓጉዙበትን መንገድና ይሄን በማጓጓዝ ደግሞ የግል ድርጅቶች አሉ። አየር መንገዶቹ እዛ ስራ ውስጥ እንዳይሳተፉ በግል ተደራጅተው ሻንጣ ማጓጓዝ፣ ሻንጣውን ከተርሚናሉ ወስደው አውሮፕላን ላይ በመጫን የሚሰሩት ቢዝነስ፣ እንዲሁም ደግሞ አውሮፕላኑ ላንድ ሲያደርግ ደግሞ ከአውሮፕላኑ ላይ ወስደው ደግሞ ወደ ተርሚናል የሚወስዱ ደግሞ ሌላ ድርጅቶች እንደሆኑ ታውቃላችሁ። የአየር መንገዶች እንዴት ባለ ሁኔታ ሻንጣዎችን ከአንዱ ወደ አንዱ እንደሚወስዱና እንዲሁም በዓለም ላይ በየቀኑ ምን ያህል ሻንጣዎች እንደሚዘዋወሩ አስገራሚ የሆነውን ነገር ላሳያችሁ። ስለ ሻንጣ ዝውውር ማለት ነው። እንከታተል። መጀመሪያ እንግዲህ ሻንጣና ቁጥሮችን እናንሳ። በየቀኑ በዓለም ዙሪያ ከ11 እስከ 12 ሚሊዮን የሚጠጉ ሻንጣዎች በተለያዩ አየር መንገዶች አማካኝነት በአውሮፕላን ይጓጓዛሉ። ይህም ማለት እንግዲህ በአመት ከ4 ቢሊዮን በላይ ሻንጣዎች አየር ላይ ናቸው ማለት ነው። እንግዲህ ይሄ ሁሉ ቁጥር ስትሰሙ ከዚህ ውስጥ የተወሰነ ሻንጣ ተሳስቶ ቢጠፋ ምን ይገርማል? አየር መንገዶቹ እንግዲህ ገንዘብ ከሚያገኙባቸው መንገዶች መካከል አንዱ ደግሞ ሻንጣ ማጓጓዛቸው ነው። እንደ ምሳሌ ያክል ብንመለከት ታዲያ በ2024 የተመዘገበ ዳታ እንዳነበብኩት የአሜሪካ አየር መንገዶች ከሻንጣ ክፍያ ብቻ በአመት ከ7.2 ቢሊዮን የአሜሪካን ዶላር በላይ እንዳገኙ ተመዝግቧል። በትክክል ሰምታችሁኛል፣ ቢሊዮን ዶላር። ታዲያ ሻንጣችንን ቼኪንግ ካውንተር ላይ ቼኪን አድርገን ሻንጣችንን ከሰጠን በኋላ ሻንጣችን ወዴት ይሄዳል?
በግዙፍ ሽክርክሪት ላይ እየታገዘ ወደ ኤርፖርቱ ከገባ በኋላ ብዙ ሰዎች የሚመስላቸው በቃ አንዴ ፍተሻ ስላለፈ ከዛ በኋላ የለም ነው። ነገር ግን ኤርፖርት ውስጥ ከገባ በኋላ ድጋሚ ሻንጣው ለብቻው እየተፈተሸ ያልፋል ማለት ነው። ታዲያ ይህንን ሁሉ ፍተሻ አልፈው ወደ አውሮፕላን የሚጫኑት በሚሊዮን የሚቆጠሩ ሻንጣዎችን የሚያስተዳድሩት አየር መንገዶች ብቻቸውን አይደሉም። በዓለማችን ላይ የሚገኙ አብዛኞቹ አየር መንገዶች ራሳቸው ሻንጣ የማውረድና የመጫን ስራን አይሰሩም። ይልቁንም የመጫንና የማውረድን ስራ ለሌሎች አካላት ይሰጡታል። በዓለማችን ላይ በአቪዬሽኑ ዘርፍ የተሰማሩ ሻንጣ ማውረድና መጫን ብቻ ስራቸው የሆነ በጣም ብዙ ግዙፍ ካምፓኒዎች አሉ። ለምሳሌ እንኳን ብናይ ድናታን፣ በተለይ ድናታን በመላው አውሮፓና በዱባይ አየር መንገዶች ውስጥ በስፋት ትመለከቱታላችሁ። የኤርፖርቶቹ ሰራተኞች ድናታ የሚል ልብስ ከለበሱ አሊያም ጋሪዎች ላይ ድናታ የሚል ካያችሁ ያ ካምፓኒ ሻንጣ ማውረድና መጫን የሚሰራ ድርጅት ነው። ሻንጣችንን ቼኪንግ ካደረግን በኋላ ቼኪንግ ካውንተሩ ላይ የሚለጠፈው ባርኮድ የእኛን ሻንጣ የሚለይበት መንገድ ነው። ታዲያ ሻንጣችን ወደ ውስጥ ከገባና ፍተሻ ካለፈ በኋላ የድናታ ሰራተኞች በባርኮዱ አማካኝነት እየለዩ ሮም የሚሄደውን ሮም፣ ዋሽንግተን የሚሄደውን ዋሽንግተን፣ ኢትዮጵያ የሚገባውን ኢትዮጵያ እያሉ በየዘርፉ እየደረደሩ ያስቀምጣሉ። ከዚያ በኋላ በጋሪ እየተገፉ ወይም እየተጎተቱ አውሮፕላን ላይ የመጫን ሂደቱ ይቀጥላል ማለት ነው። ስራው እጅግ በጣም ከባድ ስለሆነ ነው አብዛኛው አየር መንገዶች በራሳቸው ስር የማይሰሩት። እንደ ድናታ ላሉ ሻንጣ ጫኝና አውራጅ ለሆኑ ድርጅቶች ሙሉ ስራውን የሚሰጧቸው። ነገር ግን የሁሉ ቴክኖሎጂና ጥንቃቄ ቢኖርም ስህተት ደግሞ መፈጠሩ አይጠፋም። በየዓመቱ በዓለም ዙሪያ በሚሊዮን የሚቆጠሩ ሻንጣዎች መንገድ ይስታሉ። አብዛኞቹ በባርኮድ ስህተት ምክንያት በሌላ አውሮፕላን ተጭነው ሊሄዱ ይችላሉ፣ ወይም እዛው አየር ማረፊያ ውስጥ ተረስተው ሊቀሩ ይችላሉ፣ ወይም ደግሞ ለተሳሳተ ባለቤት ሊሄዱ ይችላሉ። ወደ 2 ሚሊዮን የሚጠጉ ሻንጣዎች በየዓመቱ የውሃ ሽታ ሆነው ጠፍተው ይቀራሉ። ታዲያ ባለቤታቸው ካልተገኘ ዛሬ እንደጎበኘ ነው እንደዚህ አይነት እንደ ባጌጅ ክሌም ያሉ ድርጅቶች በጨረታ ይሰጣል ማለት ነው። እዚህ ጋር አንድ መረሳት የሌለበትና ማንሳት ያለብን ነገር አለ። ይሄውም የኤርፖርት ሻንጣ ፈታሾች ከሻንጣ ውስጥ ያገኟቸው ጉድ የሚያሰኙ ነገሮች ናቸው። እንግዲህ ሻንጣዎቹ አውሮፕላን ከመጫናቸው በፊትም እንዲሁም ወደ ኤርፖርቱ ገና ሲገባ ጀምሮ ብዙ ፍተሻዎች ይደረጋሉ። በእነዚህ ፍተሻዎች የኤርፖርት የደህንነት ሰራተኞች ለማመን የሚከብዱ ብዙ ጉድ ያሰኙ ነገሮችን ያገኛሉ፣ አግኝተዋል። ለምሳሌ አንድ 5ቱን ላጫውታችሁ። አንደኛው በህይወት ያሉ እባቦች የተገኙበት የማያሚ ኢንተርናሽናል ኤርፖርት ክስተት ነው። ኤርፖርቱ እንደ ትልቅ ክስተት ነው ዛሬ ድረስ የሚያስታውሰው። አንድ መንገደኛ በህይወት ያሉ 2 እባቦችን ሻንጣው ውስጥ ደብቆ ሊያልፍ ሲል እንደያዙት ይናገራሉ። ያ አጋጣሚ በጣም አስደንጋጭ እንደነበረ የኤርፖርቱ ሰራተኞች ይገልጻሉ። ሁለተኛው ደግሞ ሽጉጥ በህፃን ጋሪ ውስጥ የደበቀው ሰው ነው። በሂውስተን የሚገኘው ዊሊያም ፒ ሆቢ ኤርፖርት ውስጥ የተፈጸመ ክስተት ሲሆን ፍተሻ ላይ ያሉ አፈሙዙ ላይ ጥይት የተጫነ የተቀባበለ ሽጉጥ በህፃን ጋሪ ወይም ስትሮለር ውስጥ ተደብቆ ሊያልፍ ሲል ነው ያዙት። ሶስተኛውን ስንመለከት ኤሊዎች የያዘው መንገደኛ ነው። የኒውዮርክና የማያሚ ኤርፖርቶች የተለየ ፍተሻ ክስተት አጋጥሟቸው ነበር። መንገደኞች በህይወት ያሉ ኤሊዎችን በውስጥ ልብሳቸው ውስጥ ደብቀው ሊያሳልፉ ሲሉ በጣም ትንንሽ የሆኑ ኤሊዎችን እንግዲህ አስቡት፣ በውስጥ ልብሳቸው ጭምር አድርገው ሊያልፉ ሲሉ በፍተሻ እንደተያዙ ነው የተነገረው። አራተኛውን ስንመለከት የተገነጣጠለ ሽጉጥ በሌጎ መልክ ተሰርቶ አስቡት። ሌጎ እንግዲህ ያው ብዙዎቻችሁ ታውቁታላችሁ። በሌጎ አማካኝነት የተሰራ ሽጉጥ በኋላ ገጣጥበው ሽጉጥ ሊያደርጉት ማለት ነው እና ሊያልፉ ሲሉ ነው የኒውዮርክ ሊበርቲ ኤርፖርት ውስጥ የተያዙት ማለት ነው። አምስተኛው ደግሞ የፈንጂ አምሳያ ወይም C4 የሚባል ነው። በአሜሪካ ቦይሴ ኤርፖርት ነው ይሄ የተገኘው። በዚህም በሻንጣ ውስጥ የተደበቀና ፍጹም እውነተኛ የሚመስል የC4 ፈንጂ ነው። ልክ ፈንጂው እንደተገኘ በጣም ከፍተኛ ድንጋጤ ነበረ የተከሰተው። ከዛ በኋላ ይሄ አምሳያ ነው ፈንጂ አይደለም ብሎ ቢያረጋጋም፣ ነገር ግን ሰራተኞች በጣም ተደናግጠው በጣም በርካታ የደህንነት ባለሙያዎች አካባቢው ላይ መተው ምናምን ነው ከዛ በኋላ ሰውየውን ያመኑትና ብዙ ጊዜ በአውሮፕላኖች ሲጓጓዙ በጣም ብዙ ሰዎች እንዲህ ያለ ገጠመኝ ይገጥማቸዋል። እንደወደዳችሁት ተስፋ አደርጋለሁ። በጣም ብዙ ሰው ሱቅ ውስጥ ስላለ ምናምን አይመችም ለመቅረጽ፣ ግን እንደዛም ሆነ የቻልኩትን ያህል ቀርጬላችኋለሁ ማለት ነው። እንግዲህ መምጣት ማየት የምትፈልጉ ቦታውን ለማታውቁ የሚገኘው በአላባማ ግዛት ውስጥ ነው እዚች ከተማ ላይ። ኤኒዌይስ እንግዲህ ጉብኝታችንን ጨርሰናል። በባጌጅ ክሌም የነበረን ቆይታ ይህንን ይመስላል ማለት ነው። በጣም ትልቅ ሱቅ ነው በነገራችን ላይ ከምላችሁ በላይ በጣም ሂውጅ የሆነ ቦታ ነው። በጣም ብዙ ነገር ነው የምታገኙበት። የሚጠቅማችሁን እቃ ምናልባት ልታገኙ ትችላላችሁ። ስለዚህ የማታውቁት እንግዲህ በዚህ ቪዲዮ አውቃችሁታል። ኑ እዩ፣ የምትፈልጉትን እየመረጣችሁ ግዙ። ብዙ ኢትዮጵያውያን እንደማያውቁት ተስፋ አደርጋለሁ ቦታውን ማለት ነው። ይመቻችሁ። በሌላ ቪዲዮ በሌላ ቦታ በሌላ አይነት ነገር እስከምንገናኝ ድረስ ይመቻችሁ። ባባይ ና
የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች፣ ዘመኑ ጋር ተፈላጊ መጽሐፍ።